የቲፒኤልኤፍ አባል በሙሉ አሰልፈው 1.8 ሚሊዮን አባል አላቸው አሰልፈው ወረሩን ተክደናል አሁን በጣም የሚገርምህ ተደራደሩ የሚሉ ሰዎች አሉ ተደራደሩ ሲባል ለመደራደር ቅድመ ሁኔታ ያስቀምጣል በቃ ሱፐር ፓወር መንግስት ይመስላል ከዋሻ ወጥቶ ከትግራይ ወጣ ነው ግን ቅድም በገለጽኩ ምክንያት ነው ይሄ ወደፊት ሄዳችሁ ወደ ኋላ መጣችሁ ምናምን የሚለው እሱ እናንተ ስራ አይደለም ሁሉ ነገር ነው እንደ ተዘርገፍግፎ የሚነገረው አሁን አንድ ሰው ዛሬ ወጥቶ በጣም የገረመኝ የመንግስት ሚዲያ ነው ወጥቶ ሰሞኑን ልናጠቃ ነው ብሎ ተናገረ የት ነው እሱ የሚያጠቃው ካድሬ ነው እሱ ምን ይዞ ነው የሚያጠቃው ከኛ ጋር በሴኩሪቲ ካውንስል ይመክራል ይሄ ሰው ማን ነው ህዝቡ የሚፈልገው ማን ነው ጥሩ ሐሳብ ያለው ማን ነው ኢትዮጵያን ወዶ የተናገረ ያለው ማን ነው ተገስተው የተናገረ ያለው ማን ነው ተልኮ የተናገረ ያለው አናቀው በከፍተኛ ደረጃ እንትን ዓለምን አሳምነዋል አትችሏቸውም እኮ ብለዋል ፈረንጆቹ አትችሏቸውም ብለዋል አትችሏቸውም ያሉት የኃይል ሚዛን ለክተው ሳይሆን የኃይል ሚዛን ለክተው አውቀው ውስጣዊ ፖለቲካ ሁኔታችንን አውቀው የኃይል አሰላለፍ አውቀው ሚዛን አውቀው ምን አይደለም 250,000 አዘጋጅተናል ጀግኖች ነን ደርግን የገለበጥን ነን ያውኑ መንግስት ደግሞ አዲስ ነው ምንም የለውም ጦሩም እኛ ጋር ነው ያለው ትጥቁም እኛ ጋር ነው ያለው እና እንደው እንትን አትሁኑ ማለት መሃል ሰፋሪ አትሁኑ ሙሉ በሙሉ ደግፉ እናሳያችኋለን እንደዛ ነው ያሉት ዱቄት የሚለው ዱቄትማ ሆኗል ታስታውስ ከነበረ የሰሜን እዝ ሰራዊት ሲወር ጁንታው 250,000 ሰራዊት ነው ያዘጋጀው በወታደር ቋንቋ መደምሰስ ማለት እንትን አይደለም ድምሲስ አይደለም ምን ነው ዜሮ አይደለም ተበትኗል ዱቄት ማለት ምን ማለት ተበትኗል የተመታው ተገደለው ተገሎ ለአገሪቱ ስጋት ወደማይሆንበት ደረጃ ተሸጋግሮ እንደ ዱቄት ተበትኗል ነው እንደ ዱቄት የተበተነው ነው ጫካ ውስጥ ስንፈልገው የነበረ በአውሮፕላን ገንዘብ ወደ ትግራይ የጫንን የተፈናቀለውን ትግራይ ሰው ለመመለስ ወደ የመንደሩ እየሰራን እያለን የዓለም አቀፉ ማህበረሰብ የኢትዮጵያ ሰራዊት ወንጀለኛ ሲድፋሪ ነፍሰ ገዳይ ጅምላ ጨራሽ ጄኖሳይድ ይላል እንዴ እኛ ለህዝቡን በተከላከል ነው ምስጋና ሲገባ ባይዘው የጦርነት መልክም እየቀየረብን ነው ይሄ እንትን የጦርነት ቴክኖሎጂ ጦርነት ይቀይራል ድል ንገሩን ሲሆን ድል ሲገኝ ይነገራል ካልተገኘ ደግሞ አይነገርም ደግሞ ሁሉ ድል መንገሩን ላያስፈልግ ይችላል ሽንፈትም ላይነገር ይችላል ተሸንፈናል ብለን እንናገር ነው የሚፈልገው ወያኔ እንደዛ አርጎ ያውቃል ያ ሁሉ ስንቀጠቅጠው ተሸንፍ ያለው በቃ ብሎ ተናግሮ ያውቃል እንደዛ ይደረጋል በጦርነት አግባብ አይደረግም መሬት አፈገፈኩ አትልም ስታጠቃም ድንገተኝነት ለማግኘት ያጠቃው ነው አትልም ላጠቃ ነው አትልም አሁን ቲፒኤልኤፍ የትግራይ የአማራ መሬት ይዞ የአፋር መሬት ይዞ እንዲኖር የሚፈልግና የሚወስን መንግስት የለም መከላከያም እንደዛ አይነት እንትን የለው እንትን ነው ሄደው ማለት ከሚገባው በላይ ወያኔ ከሚገባው በላይ ነው ያደረገው ከሚገባው በላይ አድርጓል ከሚገባው በላይ ዋጋውን ያገኝ ብለን እናስባለን እኛ